ሀይሚዬ እንግዲህ በአመሻሽ ከች ብላለች ማለት ነው። ለማን ብዬ ነው? ለማን አባቱ ብዬ ነው? ዘና ፈታ ማለት አለብኝ ለማን ብዬ ነው ብላ እንግዲህ ዘና ፈታ እያለች እንግዲህ ጁሷን ምኗን ቅምቅም እያደረገች ከስልኳ ጋር ተጣምራ ምን ብላ ከች ብላለች ማለት ነው። የኔ እንቁ ይህ ብቻዋን ከች ብላለች ማለት ነው። የኔ ውድ የኔ እንደምን ልበልሽ? በምን ቋንቋ ልግለጽሽ? በምን ቋንቋ ልግለጽሽ? ደግሞ እንዴት እንዳማረባት ማለት ነው። የምር ኮፍያ ራሱ እንዴት እንደሚያምርባት እና በዚህ መልኩ ከች ብላለች እንግዲህ በአመሻሹ ማለት ነው። እንግዲህ እንደምታዩት አስተናጋጆች ምኖችም ደግሞ ከኋላ አሉ። የኔ ቅመም ማለት ነው። መቀመጫው ምኑ ራሱ እንዴት እንደሚያምር ማለት ነው። የተቀመጠችበት ኦማይ ጋድ ውጭ ያለች ነው የምትመስለው። ደግሞ ፈረንጅ እኮ ነው የመሰለችው። ደግሞ አማረባት። እንግዲህ ወደ እነ ጋሽዬ ጋር ስትሄድ ደግሞ የዋሰ ደግሞ አማረባት። ለነገሩ እናት አባቷ ጋር ነው የሄደችው አይደል ጋይስ? አዎ። ስለዚህ ምር ብሎባታል። ይመርብሽ ይመርብሽ የኔ እንቁ የኔ ጠንበለል የኔ ለማንኛውም እንግዲህ በዚህ መልኩ ዘና ፈታ ብላ መጣለች ማለት ነው። እንግዲህ እንደምታያት ማለት ነው። የመችሽ ያራዳ ልጅ የመችሽ። ነገ ታርቃችሁ እንድትመጡ እንፈልጋለን። ፍፄ የምትባለው ደግሞ አስታርቅመን ብለ ይዛቸው እንድትመጣ ዋ ብያለሁኝ። ስትገቡ በላይክ ግቡ። ሰብስክራይብ፣ ላይክ፣ ሸር እያደረጋቸው አበረታቱኝ።